እንዴ ካንዱ ከእግዚአብሔር በቀር ይሄን የሚያደርጋል እንዴ? እኔን አትመኑኝ፣ የማወራውን የምናገረውን ማስተምሩን አትመኑኝ፣ ግን አባቴ በእኔ እጅ የሚያደርገውን ተአምራቱን ይሁንና መኑ እንጂ። የአልዓዛር ከመቃብር መውጣት ማንም አርጎ አያቅም፣ ማንም አያረግምም፣ ከዚህም በኋላ አይሆንም። ባይዘው ምልክት ማለት ትርጉሙ ባይዘው እግዚአብሔር እንዲህ ሲነካ ማለት የእግዚአብሔር አሻራ እላይ ላይ ሲቀርብ ምልክቱ እሱ። ሰውየው እየዘለለ እየሮጠ ገባ። በጣም ደስ ብሎት አይደለም የሚዘለው፣ መራመድ ስለማይችል አይ እጾም ነበር አይደለም ያለው። እግዚአብሔር የናዝሬቱ ኢየሱስን አከበረዋል። ስላላመንክ ነው የሚባል ብዙ ነገር የለም። አዲስ ኪዳን ስለሆነ አለማመናችሁን አልፎ ይሰራል። አሜን አሜን እኮ አይልም አይደል? ቸርች አልመጣም። ሳየው ግን ፊቱ ላይ ያለ እምነቱ ተነስ ሲለው በኃይልም ዘሎ ቆመ። ስለዚህ እግዚአብሔር በኢየሱስ ክርስቶስ በኩል ያደረጋቸው ምልክቶች፣ ድንቆችና ተአምራቶች ይህንን የተቀበልነውን ድነት ማረጋገጫ ናቸው። ምንም ነገር ቢሰማ ጴጥሮስ ኢየሱስ አጠገብ ነው እንጂ ፍርሃት አለው። መንፈስ ቅዱስ ሲወርድበት ምንድነው አሉት። እምታዩትንና እምትሰሙትን እግዚአብሔር አፈሰሰዋል። ስለዚህ ልንጠነቀቅለት የሚገባው ይህ ድነት አይደል? በወንጌል እውነት አማካኝነት የተቀበልነው ድነት አለ። ይሄንን ድነት አስቀድሞ በጌታችን በኢየሱስ ክርስቶስ ተነገረ፣ ቀጥሎ ደግሞ ከእርሱ የሰሙት አረጋገጡልን ይላል። ይሄንን ድነት አስቀድሞ ማን ነገረን ሲል ጌታችን ኢየሱስ ክርስቶስ ራሱ ነገረን። በመላእክት በኩል የመጣው ሕግ ነው፣ በኢየሱስ ክርስቶስ በኩል የመጣው ወንጌል ነው። ስለዚህ ይሄንን አስቀድሞ የነገረን ራሱ መሲሁ ጌታችን ኢየሱስ ክርስቶስ ከሰማይ ወርዶን የነገረን። እርሱ ደግሞ አልበቃውም። ቀጥሎ ደግሞ ከእርሱ የሰሙ የመጀመሪያ ፈርስት አንድ ኢንፎርሜሽን እጃቸው ላይ ያሉ 11 ማለት ነው። 11 ደግሞ ከኢየሱስ ቀጥታ ደግሞ የተቀበሉት እነሱ አረጋገጡልን። ይሄም ደግሞ አልበቃውም። እግዚአብሔር በልጁ በኢየሱስ ክርስቶስ ተናገረ። ያንነው እውነት፣ ሌላ አይደለም የነገሩን። ኢየሱስ የመጨረሻ መልእክተኛ ነው። ከኢየሱስ ወዲያ የሚመጣ አዲስ መገለጥ የለም። አዲስ ብርሃን አይመጣም። የመጨረሻው በክርስቶስ የመጣው ነው። ለማብራራት ከሄድን ኢየሱስ ክርስቶስ የተናገረው ጋነን በራልኝ ካልን ኢየሱስ የተናገረው ድረስ ነው። ከኢየሱስ ወዲያ ብርሃንን መገለጥም የለም። እሱን አረጋገጡት ነው የሚለው። ባይዘው አዲስ አመጡ አይልም። በሙሴ በኩል የመጣው ማደግ ነበረበት፣ ሙሉ አይደለም፣ ጥላ ነው፣ ብለርድ ያረጋል፣ ብዥ ያለ ነው። በክርስቶስ ኢየሱስ በኩል የመጣው ያለቀለት ነው፣ የመጨረሻ ነው። ስለዚህ አባቶች ያደረጉት ምንድነው? ማረጋገጥ። የሰሙ የአይን ምስክር የነበሩ አብረው የወጡ የገቡ የተመላለሱ የሐዋርያት ሥራ ላይ ያሉ አባቶቻችን ደግሞ አረጋገጡልን ይልና አልበቃም። ቁጥር 4 ዛሬ እሷን ትንሽ ልንገራችሁ። እሺ እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚሁ ነገር፣ ሌላ ነገር አይደለም፣ ስለዛው ጉዳይ እግዚአብሔርም ይህንኑ ጉዳይ የሰማነውን ጉዳይ በጌታ በኢየሱስ ክርስቶስ በኩል የተላለፈውን ጉዳይ ለማረጋገጥ ለማጽናት እውነት መሆኑን ኮንፈርም ለማድረግ በልዩ ልዩ በምልክት በድንቅ እና በተአምራት እግዚአብሔር ይህንን ያደረገው ከመቼ ጀምሮ ነው? በጌታ በኢየሱስ ክርስቶስ አገልግሎት በኩል ጭምር። ጌታ ኢየሱስ ክርስቶስ ቆሞ አስተምሯቸው ብቻ አልነበረም የሄደው። የሚናገረውን እውነት እግዚአብሔር ከእርሱ ጋር ነበረና አይደለም ይለው። በምልክትና በተአምራት ያጸና ነበር። እግዚአብሔር አብሮት ነበረና ከጌታ ከኢየሱስ ክርስቶስ ጋር እግዚአብሔር አብሮ ነበረ። አብ አይተወኝም አለ ኢየሱስ፣ ከኔ ጋር ነው አለ ኢየሱስ። መሬት ላይ ያለ አብ አብሮታል። ያ ሁሉም ጥለውት እንደሚሄዱ ስለሚያውቅ አብ አይተወኝም። እግዚአብሔር ከእርሱ ጋር ሆኖ ምልክቶችን ተአምራትና ድንቅ ነገሮችን እያደረገ ለመልእክቱ ማረጋገጫ እግዚአብሔር ይሰጥ ነበር። የሐዋርያት ሥራ መጽሐፍ ላይ ይህንን እውነት የአይን ምስክር የነበረው ወንድማችን ሐዋርያው ቅዱስ ጴጥሮስ ሲሰብክ ተናግሮታል። የሐዋርያት ሥራ ምዕራፍ 2 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ። ምን ማለት ነው? እግዚአብሔር በመካከላችሁ ማለት አሁን እኔ ለማወራው ነገር የአይን ምስክር ናችሁ ማለት ነው። ስለዚህ ጴጥሮስ አድሬስ የሚያደርገው ጉባኤ ኢየሱስን በአካል የሚያውቅ ጉባኤ ነው። ኢየሱስን በአካል ስለሚያውቁ እየነገራቸው ያለው የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እናንተ ራሳችሁ እንደምታውቁት። ክብር ለእግዚአብሔር ይሁን። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን ድንቅ ነገሮችንና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። በምን አረገ? በእጆቹ በአንደበቱ ቃል ሲመላለስ ሲወጣ ሲገባ ተአምራቶችን ምልክቶችና ድንቅ ነገሮችን እግዚአብሔር እያደረገ መስክሮለታል። ማን ያረገው? በክርስቶስ ኢየሱስ በኩል እግዚአብሔር ነው ያረገው። እግዚአብሔር ለምን አረገ? እየመሰከረ
የመጨረሻው ድነት በእርሱ በኩል እንደሆነ እግዚአብሔር ኮንፈርም እያደረገ ነው። የዕብራውያኑ ጸሐፊ የሚለው እሱን ነው። በምልክቶች በተአምራትና በድንቅ ነገሮች እግዚአብሔር መሰከረ። በማ በኩል? በልጁ በክርስቶስ ኢየሱስ በኩል። ኢየሱስ የሚያደርጋቸውን ተአምራት ወንድማችን ጴጥሮስ በመንፈስ ቅዱስ ተሞልቶ ሲሰብክ እግዚአብሔር ነው ያደርጋቸዋል። እናንተው መሃል ይህንንም ሰው ይለዋል ኢየሱስን። ይህ ሰው ከእግዚአብሔር ዘንድ እንደሆነ እግዚአብሔር ማረጋገጫ ሰጥቷል። ምልክቶችን ተአምራትና ድንቅ ነገሮችን አድርጎ የተቀበልነው ድነት የተካፈልነው ሕይወት ከእግዚአብሔር ዘንድ ለመሆኑ ምልክት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል አድርጓል። የማደርገው ከሆነ ግን እኔን ባታምኑኝ እንኳ አብ በእኔ እንዳለ እኔም በአብ እንዳለው ታውቁና ታስተውሉ ዘንድ ተአምራቱን እመኑ። ተአምራቱን ማን ነው የሚያደርገው? አብ በእኔ እንዳለ እኔ በእርሱ እንዳለው እምናገረውን ባትቀበሉ ተአምራቱን እስቲ እመኑ። በጌታ በኢየሱስ ክርስቶስ በኩል ይከናወኑ የነበሩትን ምልክቶች ራሱ ጌታችን ሲናገር አብ ነው እያደረገ ያለው። ታዲያ ተአምራቱን አታዩም? የአብን እኔ በእናንተ መካከል የተገለጥኩ ሰው ነኝ ስመላለስ ይላቸዋል። እነዚህን ተአምራቶችና ምልክቶች የሚያደርጋቸው አብ ነው። እንደውም ሉቃስ ደግሞ ምን ይላል መሰላችሁ? ኢየሱስም ይፈውስ ዘንድ ከእግዚአብሔር ዘንድ ኃይል ሆነለት ይላል። ለመፈወስ መጥቶ ሊፈውስ ሲል ትዝ ይላችኋል። እንደውም ያንን ሰው ኃጢአት ተሰረየችልህ ያለውን ሰውዬ እሱን ያለበት ቦታ ላይ ትዝ ይላችኋል። በገመድ የቤት ጣራ ነገር የጴጥሮስ ቤት ጣራ ነው ባይዘው እና በገመድ ሲያወርዱ ትዝ ይላችኋል። ልክ እንደዚህ ነው፣ ጭንቅንቅ ብሏል ቤቱ። ሲያወርዱ መጽሐፍ እንደዚህ ይላል፣ የልባቸውን ክፋት አይቶ ይላል። ሰውየውን እኮ ተነስን ሄድ ማለት ይችላል። የልባቸውን ክፋት አይቶ ኃጢአት ተሰረየችልህ አለው። ፈሪሳውያን ነበሩና እንዴ አሉ። አመለጣቸው አይደል ካፋቸው። አንዳንድ ነገር እኮ ድንግጥ ስትል ያመልጣል። በልብ ያሰብከው ይወጣል ባፍህ። እንዴ ከአንዱ ከእግዚአብሔር በቀር ይሄን የሚያደርጋለ እንዴ? እሱን ባይዘው ከአንዱ ከእግዚአብሔር በቀር ይሄን ማድረግ የሚችል የለም አላሉትም። እርስ በርስ ነው ያወሩት። አንተ ከእግዚአብሔር ውጪ ማድረግ የሚችላል የሚል ጥቅስ ታውቃለህ እንዴ ተባባሉ። ህጉን የሚያጠኑ ናቸው። ከአንዱ ከእግዚአብሔር በቀር ይሄን የሚያደርጋለ እንዴ ሲሉ ጌታ ኢየሱስ ሰማቸው። የሰው ልጅ በምድር ሲመላለስ ኃጢአትን ያሰረይ ዘንድ እንድታውቁ አልጋን ተሸክመው ወደ ቤት ይሄዳል። ኃጢአት እንደማሰሪ እንድታውቁ እፈውሰዋለሁ። ከፈወስኩታው ኃጢአቱን እያሰረይኩለት ነው። የውስጡን ፈውሶ አለቀቀም። የደጁን እነሱ እንዲያምኑ ነው። የደጁን ኦሬዲ የውስጡ ከተፈወሰው የሰማይ ይገባል። እግሩ ባይሄድም ውስጡ ሳይነጻ እግሩ ባይሄድ ምን ያደርጋል? ሲሆን ነው የሚሄድ። ኃጢአት ተሰረየልህ ብሎት እንድታምኑ አለና ተነስና አልጋን ተሸክመ ወደ ቤት ሂድ ሲለው ማስተማር ፈልጎ አቅም ስለሌለው ስለደከመው በቃ ተነስና አልጋን ተሸክሞ ወደ ቤት ሂድ ሲሉ ሰውየውም አይደል በገመድ ያወረዱት ሰውዬ በበር ወጣ። አልጋውን ተሸክሞ ይፈውስ ዘንድ ከእግዚአብሔር ኃይል ሆነ። ለኢየሱስ ክብር ለእግዚአብሔር ይሁን። እኔን አትመኑኝ፣ የማወራውን የምናገረውን የማስተምረውን አትመኑኝ፣ ግን አባቴ በእኔ እጅ የሚያደርገውን ተአምራቱን ይሁንና መኑ እንጂ። ምክንያቱም በጌታ በኢየሱስ ክርስቶስ እጅ የሚደረጉ ተአምራት ራንደምሊ ማንም ነብይ ማንም ካህን በዘመኑ የተነሳ ታላቅ የሚባል አገልጋይ የሚያደርጋቸው አይነት ተአምራት አይደለም የሚያደርገው። ለምሳሌ የአልዓዛር ከመቃብር መውጣት ማንም አርጎ አያቅም፣ ማንም አያረግምም። ከዚህም በኋላ አይሆንም። ባይዘው የአልዓዛር ከመቃብር መውጣት ባይዘው የሞተ ሰው ማስነሳት አይደለም፣ መሲሁ ማን እንደሆነ ማሳያ ነው። ማንም ሰው ኢየሱስ ያደረገውን ያንን አይነት ተአምር ሊያደርግ አይችልም፣ አይደገምም። ኢየሱስ አያቸውን ልክ አልዓዛርን ከሞት ካስነሳው በኋላ ወይ የሞተው ተነሳ እንዴ? አይደለም ያለው ትንሣኤና ሕይወት እኔ ነኝ ያለ እያስተማረ ያለው እኔ ከሞት ቀስቃሽ ነኝ፣ ሕይወት እኔ ነኝ፣ ትንሣኤ እኔ ነኝ ነው ትምህርቱ። ስለዚህ እግዚአብሔር በኢየሱስ ክርስቶስ በኩል ያደረጋቸው ምልክቶች ድንቆችና ተአምራቶች ይህንን የተቀበልነውን ድነት ማረጋገጫ ናቸው። የዕብራውያን ደብዳቤ ይህንን የሚያስተምረን። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ በኩል ብቻ ግን አልነበረም። በሐዋርያቱ ደግሞ ቀጠለ አይደል? አንዳንድ ተአምር አሁን ለምሳሌ በሐዋርያት እጅ ቀጠለ። ትዝ ይላችኋል። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ ከቀኑ በ9 ሰዓት ከተወለደ ጀምሮ ሄዶ የማያውቀው ሰውዬ ጴጥሮስ ፕሮግራም ውስጥ የለ፣ ዮሐንስ ፕሮግራም ውስጥ የለ፣ እንፈውሰው የሚል ዕቅድ የለ። ዝም ብለው እየተራመዱ ነው። ምልክት ማለት ትርጉሙ ባይዘው እግዚአብሔር እንዲህ ሲነካ ማለት የእግዚአብሔር አሻራ እላይ ላይ ሲቀርብ ምልክቱ እሱ። እየገቡ እያለ ሰውየው ቁጭ ብሎ ይለምናል። አይ ቲንክ ጴጥሮስን እየጠራው ይመስለኛል። ምክንያቱም ዞሮ አየው ይላል። ከዛ ጠጋሉ እና ዮሐንስ አለ ወደኛ ተመልከታሉ። ያም ሰው አንዳች ከነሱ ሊቀበል እንዳላሰበው በትኩረት ተመለከታቸው ይላል። በዚህ ጊዜ ጴጥሮስ አይቶት የምሰጥ ብርና ወርቅ የለኝም አለው። የምንሰጥህ አይደለም ያለው እና የምሰጥ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ አለውና በናዝሬቱ ጌታ በኢየሱስ ክርስቶስም ተነስና በእግርህ ተመላለስ ብሎ ቀኝ እጁን ይዞ አስነሰው። ቁርጭምጭሚቱ ጸና፣ በኃይል ዘሎ ቆመ። እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ አደባባይ ገባ። 40 ዓመት ሄዶ አያውቅም። በጣም አስደንጋጭ ነገር ነው። ምልክት ነው ይሄ። 40 ዓመት ሙሉ ሄዶ አያውቅም። እግዚአብሔር ምልክቷን ሲያደርጋት መፈወሱ አይደለም ዋናው ነገር ከተፈወሰ በኋላ የሚረጋገጥ እውነት አለ። ልክ ሰውየው ተፈወሰ፣ ዘለለ፣ አመሰገኑ፣ አያልቅም ክፍሉ። 5000 ሰው
የዳነበት የወንጌል እውነት አለ። ምልክቱ ዓላማው የተቀበሉትን ድነት ማረጋገጥ ነው። ከኢየሱስ የሰሙት አረጋገጡልን የሚለው ማለት የመዳንን ወንጌል ሰምቷል፣ አረጋገጡት። በምን? በምልክትና በድንቅ እግዚአብሔር በእጃቸው እያደረገ። ሰውየው እየዘለለ እየሮጠ ገባ። በጣም ደስ ብሎት አይደለም ይዘለው፣ መራመድ ስለማይችል ነው። 40 ዓመት ሄዶ ማያቅ እግር ላይ ቁጭ ብለህ ከደነዘዘ ራሱ በስነ ስርዓት አትራመድም። ከዛ እንዴ ፕሮፐርሊ ወክ ያርግ መዝለል ነው። ያ40 ዓመት ማለደም አይደል ያገለገለ አይሰጥም፣ አዲስ ነው የሚሰጥ። ሲፈውስ እንደዛ ነው። እንዴ ላፈር ገባና አየው። ሲያየው ቤተ መቅደሳቸው ብዙ የተለየ ነገር የለውም። እንዳይገቡ ተከልክለዋል በሕጉ። ይሄን የከለከላችሁኛው ተመልሶ ጴጥሮስ ጋር መጥቶ ያዘው። ከዛ ጴጥሮስን ሲይዘው የዛ የኢየሩሳሌም አካባቢ የነበረ ሕዝብ በዓለ ሃምሳንም ካከበረ በኋላ ብዙ ሕዝብ አለ። የጸሎት ሰዓት ስለሆነ ሕዝብ ሁሉ ጴጥሮስን ሲያየው ጴጥሮስ ምንድነው ያለው? ለምንድነው የምታዩኝ? እውነቱን ነው፣ አሳጠማጅ ነው። ሁሉ ሰው አይቶት አያውቅም። ለምንድነው የምታዩኝ አለ። እኛ ከእናንተ የተሻለ ጽድቅ ያለን ይመስላችኋል ብሎ የዳነበትን እውነት ወደ ማረጋገጡ መጣ። አይ እጾም ነበር አይደለም ያለው። እግዚአብሔር የናዝሬቱ ኢየሱስን አከበረዋል። ክብር ለኢየሱስ ይሁን። ሰቅላችሁ ገደላችሁት። እግዚአብሔር ከሞት አስነስቶ ይሄው የምታዩትንና የምታውቁትን ሰው በፊታችሁ ደህና ሆኖ እንዲቆም አረገዋል። ይሄ ምልክታው የተቀበልነው ኢየሱስ ክርስቶስ የዘላለም ሕይወት ሰጪ ለመሆኑ ማረጋገጫ ነው አለ። በዚያን ዕለት 5000 ሰው በላያቸው ላይ ተጨመሩ። እሱም ከተወለደ ጀምሮ ሄዶ የማያውቀው ሰውዬ ግዴታ ከሆነ ፈውሶ ያሳምነዋል። አልጋ ተሸክሞ ያመነው ይበዛል። ስላላመንክ ነው የሚባል ብዙ ነገር የለም። አዲስ ኪዳን ስለሆነ አለማመናችሁን አልፎ ይሰራል። በእኔ ሳይዝ ብቻ አይደለም የሚሰራው፣ ሰብሮ ሰርቶ ያሳምነኛል። አለማመናቸውን ገሰጸ ይልና ወደ ማዶ በደህና ደረሱ ነው የሚለው። በቃ ከናንተ ጋር ሄድም ወርዱ አላለ። ባርማ ላይ ጥሎ አይደም። እንደ እግዚአብሔር የሚራራ እኮ የለም። ብንደገፍ ማገዶን ቀንሳለን። ግን በቃ እንደው ቢያቀት ደግሞ ያግዛል። ምንም እምነት የሌላቸው ሰዎች አለ ሲያስከተል ይኖረው። የሰናፍጭ ቅንጣት የምታክል እምነት ቢኖራቸዋል እምነት ጨምርልን ሲሉት የሰናፍጭ ቅንጣት የምታክል ምን ማለት ነው? የሰናፍጭ ቅንጣት ከሌለ ምንም የለም ማለት። ጳውሎስ ሲያገለግል የነበረው ሰውዬ ቁጭ ብሎ ጳውሎስን እያየው ጳውሎስ እየሰበከ ድንገት ዞር ሲል እምነት እንዳለው አየለ። አሜን አሜን እኮ አይልም አይደል? ቸርች አልመጣም። ሳየው ግን ፊቱ ላይ ያለ እምነቱ ተነስ ሲለው በኃይልም ዘሎ ቆመ። አማልክት በሰው አምሳል እኛ ማለት ተገለጡት ምልክት ነው። ምልክቱ ግን ወሰዳቸው ሰዎች። አምላክ እኛ ማለት ተገለጠ ሲሉ ኖ ይሄ ምልክት ይሄንን እውነት እንድንሰብክ የተሰጠ ማረጋገጫ ነው። ነገሩ በራሱ አይደለም። ነገሩን እግዚአብሔር ሲያደርገው ምልክት ሲያስቀምጥ እናንተም ፈልጎ ነው ብሎ ጳውሎስ ወንጌል ሰበከ። በዚያችም ከተማ ላይ ቤተክርስቲያን እስክትተከል ድረስ አደረገ። እግዚአብሔር ይመስገን። የእግዚአብሔርን ኃይል መግለጥ ማለት ነው። ተአምራት ማለት የእግዚአብሔርን ኃይል መግለጥ። ሶስተኛው ነው አይደል? ምልክቶችን አደረገ። ከዛ በኋላ ድንቆችን አደረገ። ቴራስ የምትል አንድ ግሪክ ቃል ይጠቀማል። እሱ ደግሞ አትራክት ማድረግ ወይንም አቴንሽን መውሰድ። እግዚአብሔር እንደዚህ አይነት ነገሮችን የሚያደርገው የሰዎችን አቴንሽን ይወስዷል፣ እንዲሰሙት ያደርጋል፣ ውስድ ያደርጋል። እና እግዚአብሔር ይህንን በማድረግ የተቀበልነው እውነት የተካፈልነው ሕይወት እውነተኛ ለመሆኑ ማረጋገጫ አደረገ። ግን ደግሞ ይህም ደግሞ አልበቃውም ደግሞ ይለናል። ይህም ደግሞ አልበቃውም። ምልክቶች ያደረገ፣ ድንቆችን አደረገ፣ ተአምራትን አደረገ። ይህን ያደረገው ማን ነው? እግዚአብሔር ነው ያደረገው። አብ ነው ይህንን ያደረገው በማን ነው? በልጁ በክርስቶስ ኢየሱስ በኩል፣ ቀጥሎ በሐዋርያቱ በኩል፣ በአባቶቻችን በኩል። እነዚህን ሁሉ ምልክቶችን፣ ድንቆችና ተአምራትን እግዚአብሔር በአባቶቻችን እጅ ያደረገው የተቀበልነው ሕይወት የተካፈልነው እውነት ለመሆኑ ማረጋገጫ ነው። በደቀ መዛሙርት ሁሉ ላይ እግዚአብሔር ያስቀመጠው ስጦታ አለ። ከእግዚአብሔር ዘንድ ስጦታ ያልተቀበለ የተወሰኑ ሰዎች ብቻ ናቸው የተቀበሉት። በአካሉ ላይ እግዚአብሔር ስጦታ አፍስሷል። ለተቀበላችሁት ሕይወት ማረጋገጫ እግዚአብሔር በእናንተ ሕይወት ላይ ስጦታ አፍስሷል። በእውነት ነው የምላችሁ። በቤተ ክርስቲያን ውስጥ ካሉ እጅግ ክቡርና ውድ ስጦታዎች መካከል አንዱ የመንፈስ ቅዱስ መውረድና የስጦታዎቹ መታደል። ዓለም የላትም፣ እኛ ነን ያለን። የትም የለም፣ ቸርች ብቻ ነው ያለው። መንፈስ ቅዱስ አክቲቭሊ የሚሰራው ከአማኞች ጋር በሉዓላዊነቱና በአምላክነቱ በምድር ፊት ላይ የወደደውን ያደርጋል። ከኛ ጋር ግን አብሮ ነው የሚሰራው። ስሙ ለዘላለም የተመሰገነ ይሁን። ዓለም ስለሌለው፣ ዓለም ስለማያየው፣ የማያውቀው የእውነት መንፈስ በእናንተ ውስጥ ስለሚኖር፣ እናንተ ጋር አብሮ ስለሚሆን እናንተ የምታውቁት ይህ የእውነት መንፈስ። ምንም ነገር ቢሰማ ጴጥሮስ ኢየሱስ አጠገብ ነው እንጂ ፍርሃት አለው። መንፈስ ቅዱስ ሲወርድበት ምንድነው አሉት። እምታዩትንና እምትሰሙትን እግዚአብሔር አፈሰሰዋል። ቆመ ስታወራ መንፈስ ቅዱስ ከኋላ አውተንቲኬት ያደርገዋል። ተቀበለው ይላል። ምልክቶችና እነዚህ አደለ የሚለው አውተንቲኬሽን ነው፣ የመልእክት ማረጋገጫ። ወንድማችን ሐዋርያው ቅዱስ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ትዝ ይላችኋል የተናገረው የሰማነውን ሩቅ ነው አይደል? የሰማነው በመረጃ ደረጃ ነው። ያየነውን ከዛ አጠገቡ መጣ ማለት በእጆቻችን የዳሰስነውን እናወራላችኋለን። ሕይወት ተገለጠ፣
አይተናል እንመሰክራለን አለ። ምንም አይነት አስተማሪ ዮሐንስን ቁጭ አርጎ በፍልስፍና ቻሌንጅ ቢያደርገው ዮሐንስ በንግግር ብዛት ማሳመን ባይችል ነክቼዋለሁ፣ ልክደው አልችልም። ማረጋገጫ ዳስሼዋለሁ፣ አይቼዋለሁ፣ በእኔ ውስጥ አለ። አስረዳኝ። እንዴት አድርጌ ላስረዳ? ልክደው ግን አልችልም። በጣም በንግግር ትበልጠኛለህ። ይገርምሃል፣ እኔና ኢየሱስ ተነካክተናል። ምንድነው ታዲያ እንደዚህ የሚያስጨው? ማረጋገጫ አለኝ፣ ተቀብያለሁ። ለቤዛ ቀን የታተምኩበት ቅዱሱ የእግዚአብሔር መንፈስ በእኔ ውስጥ አለ። ኢየሱስ ሲመለስ ቼክ የሚደረገው ይሄ ነው። መንፈስ ቅዱስ ውስጡ አለ ወይ? የት ቸርች ሜምበር ነው አይደለም የሚለው። ሆሊ ስፒሪት አለ ካላ ይነጠቃል። ብድግ ነው ከመሬት መሬት ራሱ ተለቀዋለች። ወንጌል የእግዚአብሔር ነው። ወንጌል እውነት ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ክብር ለኢየሱስ ይሁን። እግዚአብሔር ለዚህ ማረጋገጫ ሰጥቷል። ክብር ለኢየሱስ ይሁን።